የሰው ልጅ ስለ ጨረቃና ስለ ጠፈር ያለው እውቀት ከእግሩ በታች ስላለው ጥልቅ እውቀት ካለው እውቀት ይበልጣል። ከባህር ጠል በታች በሺዎች የሚቆጠሩ ሜትሮች ጥልቀት ውስጥ የፀሐይ ብርሃን ፈጽሞ የማይደርስበት ቀዝቃዛው የበረዶን ያህል የሆነና የውሃው ጫና ሰውን እንደ ወረቀት ሊያድቅ የሚችልበት ጨለማ ዓለም አለ። ነገር ግን በዚህ አስፈሪ አካባቢ ውስጥ ሳይንቲስቶችን እንኳ ሳይቀር ግራ ያጋቡ የባዕድ ፕላኔት ፍጥሯን የሚመስሉ አስገራሚ ፍጥረታት ይኖራሉ። እንኳን ወደ ዓለም ሀገር የናት ዩቲዩብ ቻናል በሰላም መጣችሁ። ዛሬ ብርሃን በሌለበት የጥልቅ ውቅያኖስ ዓለም ውስጥ የሚኖሩ ሶስት እጅግ አስገራሚ ፍጥረታት እናያለን። ለመጀመሪያ ቪዲዮውን ላይክ ካደረጋችሁት በቀጥታ ወደ መጀመሪያው ፍጥረት በመጀመሪያ የምናገኘው ፍጡር በሆሊውድ የአስፈሪ ፊልሞች ላይ ሳይቀር በተደጋጋሚ የሚታየው አንግለር ፊሽ ነው። ይህ አሳ ሙሉ ጨለማ በሆነ ጥልቀት ውስጥ ምግብ ለማዳን የሚጠቀምበት አስገራሚ የተፈጥሮ ስጦታ አለው። ከራሱ አናት ላይ የበቀለ በባክቴሪያዎች አማካኝነት የራሱን ብርሃን የሚያመነጭ ባትሪ ወይም መብራት አለው። በዚህ ጨለማ ውስጥ ሌሎች ትናንሽ አሶች ይህንን ብርሃን አይተው በጉጉት ሲጠጉ አንግለር ፊሽ በትልልቅና ስለታም ጥርሶቹ በአንድ ጊዜ ይውጣቸዋል። ይበልጥ የሚያስገርመው ግን ወንዱ አንግለር ፊሽ ከሴቷ ጋር አንዴ ከተገናኘ በኋላ አካሉ ከእሷ አካል ጋር ሙሉ በሙሉ ተዋህዶ እንደ አንድ አካል ሆኖ መኖሩ። ሁለተኛ፣ ለብዙ ዘመናት ባህረኞች ክራክን እያሉ በታሪኮቻቸው ውስጥ የሚገልጹት የባህር ጨረቃ በእርግጥም በዓለማችን ላይ አለ። እርሱም ግዙፍ ስኩዊድ ይባላል። ይህ ፍጡር እስከ 13 ሜትር ርዝመት ሊኖር የሚችል ሲሆን አይኑ ብቻ አንድ ትልቅ ሰው ራስ ያህል። ይህ ትልቅ አይን በዚያ ጨለማ ውቅያኖስ ውስጥ ጥቃቅን የብርሃን ነጠብጣቦችን እንኳን ለይቶ ለማየት ይረዳዋል። ይህ ፍጡር ከአሳ ነባሪዎች ጋር የሚያደርጉት የሞትና የሽረት ፊልሚያ በውቅያኖስ ውስጥ ካሉ እጅግ አስፈሪ ክስተቶች አንዱ። ሶስተኛ፣ ስሙ ቫምፓየር ይባላል። ነገር ግን ደም አይጠጣም። ይህ ፍጡር ቫምፓየር የተባለው በጥቁር ቀይ ቀለም በተዋበ ካባ በሚመስለው የተፈጥሮ ቆዳ ምክንያት ቆዳው ላይ ያሉትን የብርሃን ነጠብጣቦች በማብራትና በማጥፋት ጠላቶችን ግራ ያጋባል። ጠላት ሲመጣበት ራሱን ዘግዝቆ ውስጣዊ ክፍሉን ወደ ውጭ በመገልበጥ ስለታም የሚመስሉ ግን ምንም ጉዳት የሌላቸው እሾሃማ አካላትን ያሳያል። በዚያ ኦክስጅን በሌለበት ጥልቀት ውስጥ በጣም ረጋ ብሎ በመኖር ጥቂት ኃይል ብቻ በመጠቀም ረጅም ዘመን መኖር ይችላል። የጥልቅ ውቅያኖስ ፍጥረታት ተፈጥሮ በየትኛውም ቦታና ሁኔታ ውስጥ ሕይወትን መፍጠር እንደሚችል ትልቅ ማረጋገጫዎች ናቸው። እኛ ገና ያልደረስንባቸውና ያልመረመርናቸው በሚሊዮን የሚቆጠሩ ምስጢራት አሁንም በውቅያኖስ ተደብቀው ይገኛሉ። ከእነዚህ ሶስት ፍጥረታት ውስጥ የእርስዎን አእምሮ ይበልጥ ያስደመመው የትኛው ነው? አስተያየትዎን በኮሜንት መስጫው ያጋሩ። ቪዲዮ ከተመቻችሁ ለጓደኞቻችሁ ማጋራት አትርሱ። እንደዚህ ያሉ የዓለማችን አስደናቂ ሁኔታዎችና ምስጢራት ሁልጊዜ እንዲደርሳችሁ ዓለም ሀገር የናት ዩቲዩብ ቻናልን ሳብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ ቪዲዮ